ሰላም እንዴት ናችሁ? ዛሬ ላይ የምናየው ስለ ድብልቅ ቁጥሮችን ማካፈል ይሆናል ማለት ነው። ድብልቅ ቁጥሮች የምንላቸው በሌላ አባባል የክፍልፋይ አይነቶች ሲሆን የሙሉ ቁጥርና የህገኛ ክፍልፋይ ጥምረት ናቸው። እነዚህን ቁጥሮች በተለያየ መልኩ እናካፍላቸዋለን ማለት ነው። ይህ አሰራር ከሌሎች የሚለየው ሙሉ ቁጥር ሲሆን የራሱ የአሰራር መንገድ አለው። እንዲሁም ደግሞ ክፍልፋያችን ህገኛና ህገወጥ ከሆነ የራሱ ቀላል መንገድ አለው። ድብልቅ ቁጥሮች ሲሆኑ ደግሞ የምናካፍልበት የራሱ የአሰራር መንገድ አለው። ይህንን ነው የምንመለከተው። ምን ይለናል? ድብልቅ ቁጥሮችን ማካፈል የመጀመሪያው ጥያቄያችን የሚሆነው ሁለት ጥያቄዎችን ይዘናል ከነዚህ ውስጥ ማለት ነው። የመጀመሪያው 1/2 ሲካፈል 2/1/4 ይለናል። እዚህ ጋር በተሰጠን ላይ የምንመለከተው አንድ ሙሉ ቁጥር ነው ለመጀመሪያው፣ እንዲሁም ደግሞ ለሁለተኛው ሁለት ሙሉ ቁጥር ሆኗ ነው የተቀመጠችልን። በዚህ በተሰጠን ላይ 2/15 እና 1/4 ህገኛ ክፍልፋይ ናቸው። ከዚህ መረዳት አለብን ድብልቅ ክፍልፋይ የምንለው የሙሉ ቁጥርና የህገኛ ክፍልፋይ ጥምረት ይሆናል ማለት ነው። እነዚህ እንዴት ማካፈል አለብን ነው። ብዙዎቻችን የምንሸወደው የአሰራራችን መንገድ አለማወቅና አለማስታወስ ይሆናል። ጊዜያችንም ደግሞ እዛ ጋር ነው የምናባክነው። በመጀመሪያ ደረጃ ይህንን ቁጥር ወይም ደግሞ ድብልቅ ክፍልፋይ ባለበት መስራት አንችልም፣ መረዳት ያለብን ማለት ነው። ስለዚህ ምንድነው ማድረግ ያለብን? ድብልቅ ቁጥሮችን ወደ ህገወጥ እንቀይራለን። ህገወጥ ስንቀይር ሂደት አለው፣ የራሱ የምንከተለው ደግሞ የምንጠቀመው የአሰራር መንገድ አለው ማለት ነው። ይህንን በምንጠቀምበት ጊዜ የመጀመሪያው 1/2 ድብልቅ ክፍልፋይ ነው። እንዴት ነው ወደ ህገወጥ የምንቀይረው? ታህት ሲባዛ ሙሉ ቁጥር ሲደመር ላዕል ይሆናል። የመጀመሪያውን በምንመለከትበት ጊዜ ታህታችን 15 ነው፣ ሙሉ ቁጥራችን 1 ነው። በሁለቱ ብዜት ላይ እንደምራለን። የምንደምረው ደግሞ ላዕሉን ይሆናል ማለት ነው። ስለዚህ ወደ ስራችን ስንገባ ላይ 15 ሲባዛ በ1 ሲደመር እናደርግና ላዕላችን ላይ የተሰጠን ቁጥር አለ፣ ላዕሉ ላይ 2 አለ ማለት ነው። 2 ሲካፈል እዚህ ጋር በተሰጠን መሰረት ማለት ነው ታህቱን ነው ታህቱ ይቀመጣል። ምክንያቱም ለሁሉም እንደ አንድ ነው የሚያገለግለው። ኦቨር 15 ይሆናል ማለት ነው። ይህንን የመጀመሪያውን ስንሰራው 15 ሲባዛ በ1 15 ይሆናል። ምክንያቱም በሂሳብ ህግ ምን ይላል? ማንኛውም ሙሉ ቁጥር በ1 ቢባዛ ውጤቱ ራሱ ቁጥሩ ይሆናል ማለት ነው። ስለዚህ 15 ሲባዛ በ1 ደግሞ 15 ይሆናል። ከዛ የሚመጣው ውጤት ላይ እንዳምርበታለን ሁለትን፣ ወይም ደግሞ የሚደመረው ምን ጊዜም በድብልቅ ክፍልፋይ ህግ ላዕል ተደማሪ ይሆናል። ላዕላችን 2 ነው። 15 ሲባዛ በ1 15 ይሆናል። ሲደመር 2 እኩል ይሆናል 17 15ኛ ይሆናል ማለት ነው። ሲካፈል የሚለውን ከመስራታችን በፊት የሁለተኛውን ክፍልፋይ ድብልቁን ወደ ህገወጥ እንቀይራለን። ይህ ማለት 2/1/4 ማለት ነው። በተመሳሳይ መልኩ 4 ታህት ነው ሲባዛ ሙሉ ቁጥራችን 2 ቅንድፍ እናደርግና ሲደመር 1 ይሆናል። 1 ደግሞ ላዕላችን ነው። ሲካፈል 4 ይሆናል ማለት ነው። 4 እኩል ይሆናል ቅንፍ እዚህ ጋር የተጠቀምነው ምንድነው? በቦድ ማስ ህግ መሰረት ምንጊዜም የሚቀድመው ህጋችን ቅንፍ ይሆናል። ቦዲ ማስ ብራኬት ስላለ ቅንፍ እናስቀድማለን። 4 ሲባዛ በ2 8 ይሆናል። የመጣው ወይም ደግሞ ያገኘነው ውጤት ላይ ላዕል እንደምርበታለን። ሲደመር 1 9 ይሆናል ማለት ነው። 9/4 ይሆናል። አሁን ወደ ስራችን መግባት እንችላለን። የመጀመሪያውን አግኝተናል። 17 15ኛ እንደ ጠቅላላ ማለት ነው። ለመጨረስ ስንሄድ 17 15ኛ ሲካፈል የሁለተኛ ደግሞ 9/4 ይሆናል ማለት ነው። አሁን የአሰራር ሂደታችንን ማጠቃለል የምንችለው ምን ይለናል? ክፍልፋዮችን የማካፈል ህግ የምንለው ተካፋይ አካፋይ ድርሻ አለ። ተካፋዩ ባለበት ይሆንና ቦታው ሳይቀየር ማለት ነው። አካፋዩ ወይም ደግሞ ሁለተኛው ፓርት ላይ የምናገኘው 9/4 በተገላቢጦሽ፣ ተገላቢጦሽ ማለት ላዕሉ ታህት ታህቱ ደግሞ ላዕል ሲሆን ማለት ነው። በተገላቢጦሽ እንቀይርና ቦታውን ያካፋዩን የማካፈል ምልክቱ
በማባዛት ይተካል። ከዛ በኋላ ምንድነው የምናደርገው? ከቀየርን በኋላ ቀጥታ ለአል በለአል ይባዛል፣ ታት ደግሞ በታት ይባዛል። ዝቅተኛ ሂሳባዊ ቃል ካለ ዝቅተኛ ሂሳባዊ ቃል እንፈልጋለን። እዚህ ጋር ማወቅ ያለብን ምንድን ነው? ዝቅተኛ ሂሳባዊ ቃል የምንለው የአንድ ክፍልፋይ ለአልና ታህቱ አንጻራዊ ብቸኛ ቁጥር እስከሚመጣ ወይም ደግሞ በሌላ አባባል አንጻራዊ ብቸኛ ማለት ለአልና ታህቱ የጋራ አካፋያቸው አንድ እስከሚመጣ ድረስ ማካፈል ስንችል ወይም ስናስቀምጥ ማለት ነው። አሁን እዚህ ጋር እንመጣለን ወደ መልሳችን። እኩል ይሆናል 17 15ኛ። ይሄው የማካፈሉ በማባዛት ይተካል ብለናል። ሲባዛ በግልባጩ 9/4 ግልባጩ 4/9 ይሆናል። እኩል ይሆናል። አሁን እናባዛለን። 4 ሲባዛ በ7 28። 8ን ጽፈን 2 አለን እንላለን። 4 ሲባዛ በ1 4 ከ2 ጋር 68 ይመጣል ማለት ነው። ኦቨር ታህቱን በተመሳሳይ ይባዛል። 9 ጊዜ 5 45። 5ን ጽፈን 4 አለን። 9 ሲባዛ በ1 9 አለኝታችን 4 ደግሞ ሲደመርበት 9 እና 4 13 ይሆናል ማለት ነው። 135 ይሆናል ውጤታችን። ይህን ይመስላል የመጀመሪያው ማለት ነው። ቀጣይ ደግሞ ወደ ሁለተኛው ጥያቄ ወይም ደግሞ ለላይ 2 ሙሉ 3 5ኛ ሲካፈል 12 ሙሉ 1 3ኛ ለእርሱ እንሰራለን። ወደ ሁለተኛው ጥያቄያችን እንሄዳለን። ሁለተኛው ጥያቄያችን ምን ይላል? 2 ሙሉ 3 5ኛ ሲካፈል 12 ሙሉ 1 3ኛ ይለናል። አሁን ይሄ ከመጀመሪያው ጋር በተመሳሳይ መልኩ ለማጠናከር የሚጠቅመን ጥያቄ ይሆናል ማለት ነው። በተመሳሳይ መልኩ የተሰጠንን ድብልቅ ክፍልፋይ ወደ ህገወጥ እንቀይረዋለን በተለመደው መንገድ ማለት ነው። ይህ ማለት ህጋችን አሁንም ታህት ሲባዛ ሙሉ ቁጥር ሲደመር ለአል ይሆናል። ለማስታወስ ያክል ሙሉ ቁጥራችን ከመጀመሪያው ክፍልፋይ 2 ሙሉ 3 5ኛ ከሚለው 2 ይሆናል። ሁለተኛው ላይ ደግሞ 12 ሙሉ 1 3ኛ ከሚለው 12 ይሆናል ማለት ነው። ስለዚህ 2 እና 12 በስተግራ በኩል ያሉ ቁጥሮች ሙሉ ቁጥር ናቸው። ታህት ደግሞ ከመጀመሪያው ክፍልፋይ 5 ሲሆን ሁለተኛው ክፍልፋይ ላይ 3 ይሆናል። ለአላችን ደግሞ ተደማሪዎቹ ማለት ነው። ከመጀመሪያው 3 ሲሆን ከሁለተኛው 1 ይሆናል ማለት ነው። ወደ ስራ እንገባለን። 2 ሲባዛ በ5 ይህ ማለት ሙሉ ቁጥር በታት ሲባዛ ነው። የቀረን ለአል ተደማሪ ያለን 3 ኦቨር 5 ይሆናል። ሲካፈል የመጀመሪያው ላይ የተሰጠ ሙሉ ቁጥሩ ነው 12 ሲባዛ ታህት ሲደመር ለአል የተሰጠን 1 አለ ሲካፈል ለ3 ይሆናል ማለት ነው። አሁን የመጀመሪያው በቦዲ ማስ ህግ መሰረት ብራኬት ወይም ደግሞ ቅንፍ ይቀድማል ማለት ነው። 2 ሲባዛ በ5 10 ይሆናል ሲደመር 3 13 ይሆናል ማለት ነው። 13 5ኛ ሲካፈል ሁለተኛው ላይ ስንመጣ ደግሞ 12 ሲባዛ በ3 3 ሲባዛ በ2 6 3 ሲባዛ በ1 ደግሞ 3 ይሆናል። 36 ሲደመር 1 ይሆናል 37 ይሆናል ማለት ነው። 37 ኦቨር 3 ይሆናል። አሁንም ለማስታወስ ማለት ነው የመጀመሪያውን ተካፋዩ ወይም 13 5ኛ ባለበት ይቀመጥና ሁለተኛው አካፋዩ 37 3ኛ በተገላቢጦሽ ሲፈለግለት 3 37ኛ ይሆንና ማካፈሉ በማባዛት ይተካል ማለት ነው። እኩል ይሆናል 13 5ኛ ሲባዛ በ3 37ኛ ይሆናል ማለት ነው። ይሄን በምንሰራበት ጊዜ ማባዛት ቀጥታ ነው የምንሰራው። ለአል በለአል ታህት ደግሞ በታህት ይባዛል። 3 ሲባዛ በ3 9 ይመጣል። 3 ሲባዛ በ1 3 ይሆናል። ለአሉ 39 መጣ ማለት ነው። ታህቱ ላይ እንሄዳለን። 5 ጊዜ 7 35 5ን ጽፈን 3 አለን እንላለን። አለኝታ ስላለን ማለት ነው። 5 ሲባዛ በ3 15 ነው። ከ3 ጋር ደግሞ እዚህ ጋር በተሰጠን እንደግሟለን። 7 ሲባዛ በ5 35
5ን ጽፈን 3 አለኝታለን ማለት ነው። ካስቀመጥን በኋላ እዚህ ጋር አሁንም 5 ጊዜ 3 15 ነበረ። ከ3 ጋር 18 ይሆናል ማለት ነው። ይሄ ጠቅላላ መልሳችን ስንሰራ 39 185ኛ ይሆናል ማለት ነው። በዚህ መልኩ የተለያዩ ጥያቄዎችን መስራት እንችላለን። ላይክ፣ ሼር እንዲሁም ደግሞ ሰብስክራይብ ማድረግ አትርሱ። የተለያዩ ቁጥሮችን እንሰራለን። ለዛሬ እዚህ ጋር ይበቃል።